ሶስተኛው ጥያቄ ስንመለስ አቶ መሐመድ ባለቤቱ ነፍሰ ጡር በነበረችበት ጊዜ ህመም አጋጠመውና ህይወቱ አለፈ ወይም ሞተ። በዚህ ጊዜ የተጸነሰው ልጅ የአባቱን ንብረት የመውረስ ዕጣ ፈንታ ምን ሊሆን ይችላል የሚለውን ጥያቄ በተመለከተ ለዚህ ጥያቄ መልስ ለማግኘት የፍትሐ ብሔር ህጉ በጠቅላላ ስለ ሰዎች ያካተታቸውን ድንጋጌዎች ማየት ይጠበቃል። የፍትሐ ብሔር ህጉ በጠቅላላ ስለ ሰዎች ከሚደነግጋቸው ድንጋጌዎች ውስጥ አንዱ በአንቀጽ 2 መሰረት የተጸነሰ ልጅ ተወልዶ በህይወት የሚኖር ከሆነ ለልጁ ጥቅም አስፈላጊ በሚሆንባቸው ሁኔታዎች ሁሉ እንደተወለደ ይቆጠራል በማለት ተደንግጓል። በዚሁ መሰረት የተጸነሰ ልጅ እስከሚወለድ ድረስ በዚህ የህግ ግምት ውስጥ የሚቆይ ሲሆን ከተወለደ በኋላ ግን በፍትሐ ብሔር ህጉ አንቀጽ 4 ንዑስ አንቀጽ 1 ላይ የተቀመጠውን የ48 ሰዓታት የጊዜ ገደብ መኖር ወይም መቆየት እንደሚጠበቅበት ተደንግጓል። ይከውም ልጁ ከተወለደ በኋላ ለ48 ሰዓታት በህይወት ከቆየ እንደኖረ ወይም ቪያብል እንደሚቆጠር እና የወራሽነት መብቱ የሚከበርለት ሲሆን ከዚህ ጊዜ በታች ከሆነ ግን የቆየው እንዳልኖረ ይቆጠራል። የወራሽነት መብቱም የሚከበርለት እንደማይሆን በፍትሐ ብሔር ህጉ አንቀጽ 4 ንዑስ አንቀጽ 2 ላይ ተደንግጎ ይገኛል። ሆኖም ግን ልብ ልንለው የሚገባ ነገር ቢኖር ልጁ ከተጠቀሰው ጊዜ ወይም ከ48 ሰዓታት በፊት የሞተው በተፈጥሮ ጉድለት ወይም ምክንያት ካልሆነና ይሄንን ማስረዳት ከተቻለ ከ48 ሰዓታት በፊት ቢሞትም እንደኖረ ይቆጠራል። የአባቱንም ንብረት የመውረስ መብቱ ለወራሾቹ እንደሚተላለፍ በአንቀጽ 4 ንዑስ አንቀጽ 3 ላይ ተደንግጓል። ለምሳሌ ልጅ ከተወለደ በኋላ 35ኛ ሰዓት ላይ ቢሞትና የሞተው ግን በተፈጥሮ ምክንያት ካልሆነ ወይም በውጫዊ ምክንያት ኤክስተርናል ፋክተር ምክንያት ከሆነ የሞተው ማለትም አዋላጇ ከቦታ ቦታ ስታንቀሳቀሰው ከእጇ ላይ ወድቆ ከሆነ የሞተው ይህንንም ማስረዳት ከተቻለ ከ48 ሰዓታት በፊት ቢሞትም እንደኖረ ስለሚቆጠር የአባቱን ንብረት የመውረስ መብቱ ለልጁ ወራሽ ይተላለፋል በማለት በህጉ ተደንግጎ ይገኛል። ውድ ተመልካቾች እዚህ ጋር በተገናኘ ብዙ ጊዜ ከሚነሱ ጥያቄዎች መካከል አንዱ ከጋብቻ ውጭ የተወለደ ልጅና የጉዲፈቻ ልጅ በጋብቻ ውስጥ ከተወለደ ልጅ አንፃር በውርስ ያላቸው መብት እስከምን ድረስ ነው? የሚኖራቸው የመውረስ መብትስ ይለያያል ወይ? እንዲሁም ጾታ፣ እድሜና ዜግነትስ የመውረስ መብትን በተመለከተ ልዩነት ያመጣል ወይ? ሴት በውርስ ጉዳይ ከወንድ እኩል መብት አላት ወይ? የሚሉ ወሳኝ ጥያቄዎች ይነሳሉ፣ ይንሸራሸራሉ። ከውርስ አንፃር የልጅ በጋብቻ ውስጥ ወይም ከጋብቻ ውጭ መወለድ ወይም የጉዲፈቻ ልጅ መሆን የሚያመጣው ምንም ልዩነት አይኖርም በማለት በፍትሐ ብሔር ህጉ በአንቀጽ 836 እና በተሻሻለው የቤተሰብ ህጉ አንቀጽ 181 ላይ ተደንግጎ ይገኛል። እንዲሁም በህጉ የወራሹ ጾታ፣ እድሜና ዜግነት ከወራሽነት መብት አንፃር ምንም አይነት ልዩነት የማያመጣ ስለመሆኑ በፍትሐ ብሔር ህጉ አንቀጽ 837 ላይ ተደንግጎ ይገኛል።